ሰላም ጤና ይስጥልኝ የሙራዳ ዜማ ቲዩብ ተከታታዮች ክፍል 5 ላይ ደርሰናል። የሰኞ ውዳሴ ማርያም ላይ ክፍል 5 የግዕዝን ትምህርት እናያለን። ተፈሳ ወተሐሰይ ኦ ዘመደ እጓለ እመሕያው እስመ አፍቀሮ እግዚአብሔር ለዓለም ወመጠወ ወልዶ ዋህደ ከመ ይሕየው ኩሉ ዘይአምን ቦቱ እስከ ለዓለም ፈነወ ለነ መዝራዕቶ ልዑለ ሰአሊ ለነ ቅድስት። ተፈሳ ደስ ተሰኘ ማለት ነው። ተፈሳ ትእዛዝ ሲሆን ተደሰት ወተሐሰይ ተፈሳ ደስ ይበል ወተሐሰይ አሁንም ተደሰት። ተፈሳ ተደሰተ ተሐሴ እሱም ተመሳሳይ ተደሰተ። ኦ ዘመደ እጓለ እመሕያው እና እጓለ እመሕያው ማለት ሰው ማለት ነው። አንድ ላይ ሳይነጣጠል እንደ አንድ ቃል እጓለ እመሕያው ሰው ማለት ነው። በሌላ አባባል ክርስቶስ ማለት ነው። እንግዲህ ክርስቶስ ተብሎ ሊተረጎም ይችላል። ሰው የሆነውን ወደዚህ ምድር የመጣውን ግን በቀጥታ ሲተረጎም እጓለ እመሕያው ሰው ዘመደ እጓለ እመሕያው ሲል ደግሞ የሰው ልጅ ዘመድ ሆይ ያው የሰው ልጅ በአጠቃላይ እንደማለት ነው። ሰው ሆይ የሰው ልጅ የሰው ዘመድ ሆይ ፈጽሞ ደስ ይበልህ ወይም ፈጽሞ ተደሰት። ተመሳሳይ ትርጉም ያለው ግስ በተከታታይ ሲመጣ ፈጽሞ ማለት ይቻላል። ፈጽሞ ደስ ይበል የሰው ዘር ሁሉ የሰው ዘመድ ሁሉ ደስ ይበልህ። ከዚያ እስመ አፍቀሮ እግዚአብሔር ለዓለም እስመ ና ነው። እስመ አፍቀረ ወደደ ነው። አፍቀሮ ሲሆን ደግሞ ወደደው። እግዚአብሔር ዓለምን እቺ ለዘረዘረ ግስ ተሳቢ ትሆናለች። ዓለምን እግዚአብሔር ወዶታልና የሰው ልጅ ሆይ ደስ ይበልህ። ወዶታልና ይሄ ነው ና የሚለው አፍቀሮ ወደደው ይሆናል። እስመ ሲገባበት ወዶታልና እግዚአብሔር ዓለምን ወዶታልና ደስ ይበልህ። ወመጠወ ወልዶ ዋህደ ወልድ ወንድ ልጅ ነው። ወልዶ ሲል ደግሞ አንድ ልጁን ዋህድ አንድ ነው። ስለዚህ አንድ ልጁን ሰጠ። ወመጠወ መጠወ ሰጠ ነው። አንድ ልጁንም ሰጠ። ዓለምን ወደደ እንደገና አንድ ልጁንም ሰጠ። ለምንድነው ሲባል ደግሞ ከመ ይሕየው ኩሉ ሀይወ ዳነ ነው። ሀይወ የሀዩ ይሕየው ሀይወ ዳነ የሀዩ ይድናል ይሕየው ይድን ዘንድ ነው። እንግዲህ ሁሉ ይድን ዘንድ አንድ ልጁን ሰጠ። ሁሉ የትኛው ዘይአምን ቦቱ እስከ ለዓለም ድረስ ቦቱ የሚያምንበት የአምን ያምናል ነው። ዘ ሲገባ ደግሞ የሚያምንበት በት የሚለው ደግሞ ይሄ ነው። የሚያምንበት ወይም በሱ ወይም በት ተብሎ ይተረጎማል። በሱ የሚያምንበት ሁሉ ይድን ዘንድ አንድ ልጁን ወይም አንድያ ልጁን ሰጠ። ዓለምንም ወደደው። ስለዚህ የሰው ልጅ ሆይ ደስ ይበልህ ነው። እስከ ለዓለም ፈነወ ላከ ነው። ፈነወ ለነ መዝራዕቶ ልዑለ ልዑል ተልዕለ ከፍ ከፍ አለ ከፍ ያለ ከፍ ልዑል የሆነ ክንዱን ላከልን። ለነ ልን ይሆናል። ለኛ ላከልን ወይም ለኛ ብለን መተርጎም እንችላለን። ክንዱን ላከልን። ሰአሊ ለነ ቅድስት ለምኝልን። ሰአሊ ለምኝ ለነ እና ተፈሳ አንተ ነው እንግዲህ አንተ ተፈሳይከ ተደሰትህ ትትፌሳ ትደሰታለህ ትትፈሳ ትደሰት ዘንድ ተፈሳ ተደሰት። ይሄ ደግሞ ተሐሴ ነው። እሱ ተሐሰይከ ተደሰትህ ትትሐሰይ ትደሰታለህ ትትሐሰይ ትደሰት ዘንድ ተሐሰይ ተደሰት። ስለዚህ ተፈሳ ወተሐሰይ ፈጽሞ ተደሰት ማለት ነው። ኦ ሆይ ማለት ነው። ሆይ የሰው ዘመድ ሆይ የሰው ልጅ ሆይ ተደሰት። እስመ አፍቀሮ አፈቀረው
አፍቀሮ ወደደው ያፈቅሮ ይወደዋል አፍቀሮ ወደደው ያፈቅሮ ይወደዋል ያፍቅሮ ይወደው ዘንድ ያፍቅሮ ይውደደው ይላል። መጠወ ሰጠነው ወልድ ወልዶ ወልዱ ያለውን ተሳቢ ሲሆን ወልዶ ይሆናል ማለት ነው። አምነ አመነ ዘይአምን ያለው አምነ አመነ ያአምን የሚለው ነው። እንግዲህ ያአምን ያምናል ይእመን ያምን ዘንድ ይእመን ቦቱ በሱ ማለት ነው የሚያምንበት። ብየ በኔ ብነ በእኛ ብከ በአንተ ብክሙ በእናንተ ብኪ በአንቺ ብክን በእናንተ በሴቶቹ ቦቱ በእርሱ ቦሙ በእነርሱ ባቲ በእርሷ ቦን በእነርሱ ወይም ደግሞ በት ብየ ብኝ ብየ ብሎ መጻ ብየ ብሎ መጣብኝ መጻ ብነ መጣብን መጻ ብከ መጣብህ ብህ እየተባለ ሊተረጎም ይችላል። ቦቱ ዘይአምን ቦቱ የሚያምንበት ወይም በሱ የሚያምን ሁሉ ይድን ዘንድ አንድ ልጁን ላከ ይላል። መዝራዕት ክንድ ነው። መዝራዕቱን ያው ላከልን ማለት ነው።